በዘፍጥረት ምዕራፍ 3 ከቁጥር 7 ላይ የሁለቱም ዓይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ ይላል እና ሰው መልካምንና ክፉን የሚያስተውቀውን የዛፍ ፍሬ ከበላ በኋላ እንደ እግዚአብሔር መልካምና ክፉን ለይቶ የማወቅ ወደ ማወቅ ደረጃ ነው የደረሰው። እስኪ አስቡ፣ እንደ እግዚአብሔር መልካምና ክፉን የመለየት ዕውቀት አገኘ ማለት ነው እና የሁለቱም ዓይኖች ተከፈቱ ሲል በፊት እውር ነበሩ እንደ የሚል ጥያቄ ይነሳል። እውር አልነበሩም፣ በፊትም ያዩ ነበር፣ ግን ስጋዊ ዓይናቸው ነው የታወረው እና መንፈሳዊ ዓይናቸው ነው የታወረው፣ ስጋዊ ዓይናቸው ተከፈተ። ስለዚህ ሰው ስጋዊ ዓይኑ ስለተከፈተ መንፈሳዊ ዓይኑ ስለታወረ ከእግዚአብሔር በላይ ገንዘብን መውደድ ጀመረ። ከብርሃን በላይ ጨለማን መውደድ ጀመረ። ስራው እንዳይገለጥ ወደ ብርሃን መምጣት አሻፈረኛል እና እኔም አንዳንዴ አያለው እላለሁ፣ ግን እውር ነኝ፣ ታውሬያለሁ። እውር ስለሆንኩ መኪና እንዲኖረኝ እፈልጋለሁ፣ ቤት እንዲኖረኝ እፈልጋለሁ። ብዙ ሰዎች መንፈሳውያን ነን የሚሉትም እንደኔ ታውረው እንደሆነ አያለው። ምክንያቱም የኔ አይነት ተመሳሳይ ፍላጎት በእነርሱም ላይ ይንጸባረቃል እና ሶዶንና አዲስ አበባ ከተማን እያነጻጸርን ብናይ እዚህ ሶዶ ላይ የሚሰራ ሰው ለሰራው ተመጣጣኝ ክፍያ መከፈል ይቅርና እንዲጎዳ በነፃ እንዲያገለግል የሚፈልግ ህዝብ ነው እዚህ ሶዶ ላይ ሞላው። አዲስ አበባ ላይ ግን አብዛኛው ሰው ለሰራው ላገለገልከው ስራ ቲፕ የሚሰጥ ተጨማሪ ቦነስ የሚሰጥ ሰው እና ይሄ ቲፕ ወይንም ቦነስ መሰጠት ጥሩ ይመስላል በብዙ ሰዎች እይታ፣ ግን ሰውን እውር ነው የሚያደርገው። በዘጸአት ምዕራፍ 23 ከቁጥር 8 ላይ ምንድነው የሚለው? ማማለጃ አትቀበል። ማማለጃ ዓይናማዎችን ሰው ዓይን ያሳውራል የጻድቃንንም ቃል ያጣምማልና። ስለዚህ እንደ ሶዶ ከተማ ነዋሪዎች መበደል ነው የሚሻለው። በትዳር ላይ የሆነ ከተበደላችሁ ወይም ሰው ገንዘብ ወስዶት ካልመለሰላችሁ ብትበደሉ ወይ ድንበር ብትገፉ እያወቃችሁ ብትበደሉ ተውት። አይ አልተውም እኔ ፍትህ እፈልጋለሁ የምትሉ ከሆነ ደግሞ ወደ መንግስት አካል አትውሰዱት። በክርስቲያን ከሆናችሁ ወደ ቤተ ክርስቲያን መውሰድ ነው ያለባችሁት እና እነሱ የሚሉትን ቃል ሰምታችሁ በእነሱ ቢፈቱ ነው የሚሻለው እና በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 7 ላይ እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉ አይሻልምን ይላል እና እኔ ቅድም እንዳልኩት መበደል ነው የሚሻለው። እምቢ የምትል ከሆነ ወደ ቤተ ክርስቲያን እንጂ ወደ መንግስት አካል አትውሰዱት ችግሮቻችሁን።